ሚስትና ልጆች እንደሌሉ አድርጎ በሚዲያ ያወራው አርቲስት በሚስትና ልጆቹ ተዋረደ። ቢያንስ ለምንድን ነው የከሌና የዳዊትና የነብዩ የሚባሉ ልጆች አሉኝ ብሎ ያላለው? ቻውን ወደ ራሷ ስራ የመግባት አቅድ ነው ያላት። አንድ ቆንጆ ልጅ ወለደች። ምንም ነገርኛ ካንተ ምን ፈልገው ነገር ብቻዬን ቀራለሁ። ገንዘብ ስጡ ገንዘባችሁ ይበዛል የሚለው ፓስተር በአዲስ ስትራቴጂ ተመልሷል። የስልኮቻችሁን ባላንስ ቼክ አድርጉ። ሳልጸልይ ተቀይሯል። አሜን። ኦሬዲ ቴክስት ገብቶ ህብረት ባንክ 10,000 ብር ገብቷል። ኦሬዲ ገብቷል። ብሩ ገብቷል ኦሬዲ። አሜን። ጎረምሳው ሴት ራፐር በመጀመሪያው ኦፊሻል ኢንተርቪው ብቅ ብሏል። እሳቱን አንድዱት፣ አንዱን ጨለማ፣ ያራዳ ልጆች ነን ከመሃል ከተማ ኤንድ ሌሎችም አዛሪያ ነኝ። ቀጠና ኒውስ እንደምን አመሻችሁ። አዜክስ ነኝ፣ ፓርታይም ጋዜጠኛ በቀጠና ኒውስ። በዚህ ሳምንት በቀጠናችን ከፍተኛ እንቅስቃሴዎች ተደርገዋል። ከዚህም አንዱ ሚስትና ልጆቹን በአደባባይ የሸጠው አዝማሪ ነው። ብቻዬን ቀራለሁ። ኤልያስ ታምራት ይባላል። ሚስትና ልጆች እንደሌሉት አድርጎ በሚዲያ የደመሰሳቸው አቀንቃኝ። ይህ ኤልያስ የሚባለው አርቲስት በድምሩ የ3 ልጆች አባት ሲሆን የ2 ሚስቶችም ባለቤት ነው። ችግሩ ግን እንደምታስቡት የዚህ ሰው በተለያዩ ትዳሮች ላይ የሚያደርገው ተሳትፎ አይደለም። ችግሩ አንደኛ ትዳሩን እያቆለጳጰሰ እያገለባበጠ በሚዲያ ክብርና ሞገስ ሲሰጠው፣ ሌላኛው ትዳሩን ግን ከነመፈጠሩ እውቅና ለመስጠት ሲከብደው መታየቱ ነው። ቻውን ወደ ራሷ ስራ የመግባት አቅድ ነው ያላት። አንድ ቆንጆ ልጅ ወለደች። ሶስቲኒያው የዚህን ባለ 2 ሚስቶች ባለቤት የገባበትን ቀርቃር የተለመደው ማስታወቂያ ትንሿ ማህደር አሁንም 100,000 የሚያደርገውን ግዙ። ሰብስክራይብ እና ላይክ በማድረግ ይተባበሩን። ይመቻቹ። ችግሩ የጀመረበት ምክንያት ቶር በኋላ ወደ አዲስ አበባ እንደሚመጣ ነገረኝ። ለምን ምናምን ስለው አይ በቃ አብሬ እዚህ ከምሰራ ልጅ ጋር ስልክ ሳወራ ቦሱ ስላየ ሁለታችንንም ከንስሎ አባረረን አለ። እሺ እና ምናምን ስለው በቃ አዲስ አበባ ሄጄ እኖራለሁ፣ ስራ እሰራለሁ፣ ለልጆቹም አጠገብ ያ አዲስ አበባ ሄጄ ስራ እሰራለሁ። ጉዳዩ ግን ሌላ ነው። አዲስ አበባ መሄድ የፈለገው እንዳለው ለስራ ሳይሆን ለሴራ ነበር። ሴራውም በትዳር ላይ ትዳር፣ በልጆች ላይ ልጅ መጨመር፣ ገራሚ ሴራ ወይም ስራ። አዲስ አበባ ለስራ የሄደው ይህ አርቲስት ጉዳዩ በዚህ ብቻ አላበቃም። በሰይፉ በመቅረብ ለአንደኛው ትዳር እውቅና ሞገስና ከፈጣሪም የመጣ ጸጋ እንደሆነ አድርጎ ሲናገር፣ ለሁለተኛው ትዳሩ ግን 3 ሰከንድ እንኳን ሳይሰጠው ኢንተርቪውን መደምደሙም ነው። አሁን አብራችሁ እንግዲህ የትዳር መስራችሁ እየኖራችሁ አንድ ሴት ልጅ ወልዳችኋል። ግን እነዚህ ባለትዳሮች እንዴት ተለያዩ? እኔ አላወኩም። እንግዲህ ስትለያዩ ተማምናችሁ በቃ አንተም የራስህን ህይወት ጀምር እኔም የራሴን ህይወት ተባብላችሁ ነው ወይስ? አልተባባልም። እንደነገርኩሽ ነው። በቃ እዛ ሄድኩኝ፣ እኔ ስራ ጀመርኩኝ። በጀመርኩ በ2 ወሬ መጣ፣ ከሷ ጋር መኖር ጀመረ። ምንም የተባባል ስቲል ነው። ቤት ውስጥ ልብሱ አለ፣ የተሰቀለው ልብስ ስቲል እስካሁን አለ። ልጆቹን እምላቸው የነበረው ነገ ይመጣል ከነገ ወዲያ ይመጣል፣ ሌላ ሀገር ነው፣ እንደዚህ ነው፣ ለስራ እዛ ስለሚቀመጡ ነው። ያ ገራሚ ስራም ሰርቷል። ምናልባት የሰራው ስራ የሱን ኢኮኖሚ የሚቀይር የቤተሰቦቹን ህይወት የሚያሻሽል ባይሆንም አዲስ ጎጆ በመቀለስ አዲስ ሚስትና አዲስ ልጅም በመፍጠር እጅ በአፍ የሚያስጭን ስራ ሰርቷል። እውነት ነው። ይሄ ተገቢው ክብር መሰጠት አለበት። እስካሁን ያለው የኢሳያስ ታምራት ጉዳይ ገረማችሁ? ከዚህ በኋላ ያለው ነገር ደግሞ ያስደንቃችኋል። ኢሳያስ ያገባት ያሁኗ ሚስት ሙሉ በሙሉ የሰው ባል ከመቆጣጠሯ በፊት የድሮ ሚስቱን ታውቃት እንደነበር፣ ናት ኦንሊ ዛት ተረዳትም እንደነበር የድሮዋ ሚስት ትናገራለች። እኔ እዛ ሀገር የሄድኩ ጊዜ ሾፒንግ ምናምን ታደርግልኝ ነበር። እኔ በእንደዚህ አይነት ምክንያት እንደሆነ አላውቅም እንጂ ሾፒንግ ታደርግልኛል። እስቲ ቪዛ እንኳን የ3 ወር አልቆብኝ በጣም አስታውሳለሁ። የ3 ወር ቪዛ ያስቀየረችልኝ እሷ ነው። ቪዛ መቀየሯ ላንቺ መልካም ነበር፣ ባልሽንም ቀየረችው እንጂ ቪዛ መቀየሯ መልካም ነበር። ፍራንታ ልጅ ምናምን ነገር ስላይ ምንም ዝም ብላ ጓደኛዬ ናት። ኖርማል ጓደኛ ቢሆኑ ጥሩ ነበር። አብ ኖርማል አድርገው ቀየሩት እንጂ። ስለዚህ እሷም ታውቃለች ነው? እሷም ቢያንስ የሆነ ነገር ልጅ ወልዳለች ዛሬ አይደል?
የሷም የነገ ዕጣ ፋንታ ምን እንደሆነ አይታወቅም። እውነት ነው። የሷም የነገ ዕጣ ፋንታ ምን እንደሚሆን አይታወቅም። ያው ኢሳያስ እንደሆነ ስራ ልሰራ ወጣለሁ ብሎ ታሪክ በመስራት ለሱ አዲስ ነገር አይደለም እና አሁን ያለችው ሚስት ዕጣ ፋንታ በእርግጥ አይታወቅም። ኤኒሁ እሱም በዚህ ጉዳዮች ላይ አስተያየት ሰጥቷል ብሏልም። እኔ ቤተሰቦቼን አልካድኩም፣ ይሄ ሁሉ የደረሰብኝም ኢንተርቪው ስለተቆረጠ ነው ብሏል። በረው የሰዓት አንጻር እንዴት ሊቆረጥም እንደቻለም ሊገባኝ አልቻለም። ይሄና ሌላም ነገሮች በጣም የሚፈልጋቸው ከዚህም ባይበልጥም ከዚህም የተሻለ ነገርም ባይሆንም ግን ማስተላለፍ ፈለግኳቸው የነበሩ ነገሮች ሆኖ ተቆረጡ ነገሮች ይኖራሉ። የሱን ቃል ወስደን እንደተቆረጠበት እንመን። ሙሉ ሰይፉ ላይ የሰጠውን ኢንተርቪውንም አብረን እኔ ስለ ትዳርህ ብዙም አልሰማሁምና ይመስለኛል እንግዲህ ውስጡን ነው ያ ውስጡን ለስራ ብለህ ትወጣለህ፣ ገራሚ ስራ ሰርተህ ትመለሳለህ። ታሪክ የተሰራው ታሪክ ተሰርቷል። ያ ታሪክ ተሰርቷል። በሚስት ላይ ሚስት፣ በልጆቹ ላይ ልጅ በመጨመር ገራሚ ስራ ሰርተሃል። የሱ ታምራት ለባለቤት እስኪ ንገረኝ። ባለቤቴ አርቲስት ነበረች። እንግዲህ ስለ የትኛዋ ነው የሚያወራው አልገባኝም። መቼም ኢሱዬ አንተ ስለ ድሮዋ ብዙ ማውራት ኢንተረስቱ የለህም አውቃለሁ፣ ግን አሁን የትኛዋ ነው የምናወራው? አይሆፕ አዲሷ ነው። ስለ አዲሷ ነው ብዙ ጊዜ የምታወራው እና አዲሷ መሰለችኝ። አንድ ቆንጆዬ ልጅ ወለደችልኝ። አሁን አብራችሁ እንግዲህ የትዳር መስሏችሁ እየኖራችሁ ነው። አንድ ሴት ልጅ ወልዳችኋል። የመቀጠል ሀሳብ አላችሁ ወይስ እዚሁ ላይ ይቆማል? እንግዲህ ያው እንደ ኢሱ ባክግራውንድ ሲታይ ብዙ ነገር ሲቀጥል አላየንም። ምን እንደሚል አም ቬሪ ኢንትረስትድ። ፈጣሪ የፈቀደው ነው የሚሆነው ሰይፍዬ። ፈጣሪ የፈቀደው ነው የሚሆነው ሰይፍዬ። አሃ የድሮን የፈታው በፈጣሪ ፍቃድ ነው ወይስ የሥራ ፍቃድ ብለን ኢሱ ያ እግዚኦ ማርና ክርስቶስ እያለን ወደ ቀጣዩ ኒውስ። ገንዘብ ስጡኝ ገንዘብ አሳድጋለሁ የሚለው ፓስተር ዛሬ በአዲስ ስትራቴጂ ተመልሷል። ያንቺ ፋይናንስ ይቀየራል። አሜን። በተለምዶ ብልጽግና ወንጌል ይባላል። ወር ገንዘብና ገንዘብ በግንባር ቀደምነት የሚነሳባቸው ቸርቾች አካባቢ። በእነዚህ ቸርቾች ውስጥ የጌታን ቃል ከመስማት ይልቅ በትላልቅ የተጻፉ የገንዘብ ስጡን መልእክቶች ከባንክ ቁጥሮች ጋር በድምቀት ይታያሉ። ከመድረክ መሪዎቹም ከፓስተሮቹም የሚሰሙት ከፍተኛና ዝቅተኛ ያላቸው የገንዘብ መጠኖች እንጂ መልካም ዜና የተባለውን ወንጌል መስማት አባ ይናፍቃል። በዚህም እርሱን የነቀለው ፓስተር ሚራክል የተባለው ፓስተር በዚህኛው ሳምንትም ሌላ ሚራክል እሰራለሁ ብሎ ተመልሷል። አሁንም በሰዎች አካውንት ውስጥ በተአምር ገንዘብ አስገባለሁ እያለ ያንተ ፋይናንስ ይቀየራል። አሜን። ያንቺ ፋይናንስ ይቀየራል። አሜን። ኢንትሮ ራሱ አባ ገንዘብ ነው። የብዙ ሰዎች ፋይናንስ ይቀየራል። አሜን። የብዙ ሰው ባይ ዘ ዌይ ገና 12 ሰከንድ ነው። ፋይናንስ ነው። ፕሮስፔሪቲ ወንጌል ወይም ብልጽግና ወንጌል የሚባለውን ነገር ሞር ፎርሙሌትድ በሆነ ነገር ሳብራራላችሁ። ፕሮስፔሪቲ ወንጌል የሚባለው ብዙ ጊዜ የሚያምኑት ፋይናንሻል ብሌሲንግ ኤንድ ፊዚካል ዌልቢንግ አር ኦልዌይስ ዘ ዊል ኦፍ ጋድ ብለው የሚያምኑ ሲሆን which is እኔም አምንበታለሁ። ማለት ጤነኝነትና የገንዘብ ብልጽግና የእግዚአብሔር ፍቃድ ነው ብለው ሲያምኑ አስምረው የሚሰሩበት ግን ዶኔሽን ቱ ሪሊጂየስ causes will be increased once material wealth ይላል። ምንድነው? ለሪሊጅን መሪዎች ዶኔት ስታደርግ ገንዘብ ያንተ ማቴሪያል ወልዝ ወይም የማቴሪያል ብልጽግና ከፍ ይላል። which means ገንዘብ ለኔ ስጠኝ ከዛ ገንዘብ ያድጋል። ጥርት ያለ አማርኛ ማለት ነው። that's what prosperity gospel is። እንቀጥል። ያንቺ ፋይናንስ ይቀየራል። በዚሁ ፋይናንሳችሁ ሲቀየራ ያለው በሚሎ በሚሸልልበት ሰዓት ከታች የሱን ፋይናንስ ቁጥር አስገብቶ ገንዘብ አምጡ ይላል። ሶ የእናንተን ፋይናንስ ገንዘብ አምጡ፣ ከዛ የኔ ሙላ፣ ከዛ ደግሞ የእናንተን እሞላለሁ ነው። ወይ ጉዴ! ጉድ እኮ ነው ወዳጅ። ፋይናንሳችሁ መቀየር ምልክት እንዲሆን ከፈለጋችሁ የስልኮቻችሁን ባላንስ ቼክ አድርጉ። ሳልጸልይ ተቀይሯል ውስጥ ያለ ብር። እቺ ባለታቷ ይቅርታ አድርጉልኝ፣ እኔ አምናት ጀጅመንታል። እዚህ ቦታው ላይ የመጣችው እንዴ ቃል ብላ ለመስማት አይደለም። ገንዘብ ይገባል ሲሏት ሰማች፣ ሮጣ መጣች ከነታቷ ምናምን ቼክም እያደረገች። ምን ያህል ነበረው? ዜሮ ነበረ። ላይ ዜሮ ነበር። አሁን 12 ብር ከ81 አሁን 12 ብር ገብቶላል። 12 ብር ገብቶለታል። እንዴት ህይወት የሚቀይር ገንዘብ ነው የገባለህ እባክህ። ይሄን ነው እኮ ማለት ባለፈው ሳምንት ያልኳችሁ። የሆነ እቁብ ቤት አይመስልም? 6 ብር፣ 9 ብር፣ 10 ከ50፣ 12 ከ50 ምናምን ሲባልበት ማለት ምንድን ነው?
አላውቅም። ኤኒዌይ ወደ ቀጣዩ ኒውስ። ጎረምሳው ራፐር በመጀመሪያው ኢንተርቪው ብቅ ብሏል። ሱሬን ዝቅ አድርጌ ከጓደኞች ጋር ስለ ሂፕሆፕ ሊልኪም ምናምን በቃ በጾታ ሴትነቱን በካራክተር ወንድነቱን በሙያ ራፐርነቱን በኩራት የሚናገረው ዲጄ ሊ የተሰኘው ራፐር በዚህኛው ሳምንት ማብሪያ ማጥፊያ በተባለው ሾው ቀርቦ አነጋጋሪ ርዕሶችን አንስቷል። ሲንግል ማም መሆን እፈልጋለሁ፣ የአበሻ ወንዶች ለኔ እህቶቼ ናቸው፣ ባል የሚይዘውም ከውጭ ሀገር ዜጎች ነው ያለበት ይህ ኢንተርቪው በጣም አነጋጋሪ ሆኗል። ሶ ሌትስ ጀስት ዋች ኢት ቱጌዘር። ትምህርት ትንሽ ቀለም ቢጤ ነው ግን አይመቸኝም። ትምህርት ቀለም ቢጤ ነው ግን አይመቸኝም። ተዋለው ሱሬን ዝቅ አድርጌ ከጓደኞች ጋር ስለ ሂፕሆፕ ሊልኪም ምናምን በቃ ታደለሽ በእናትሽ ሱሬን ዝቅ አድርጌ። ታዲያ ይሄን ሰው እንደ ወንድ ካራክተር አድርጌ ባወራ አይፈረድብኝ። እሳቱን አንድዱት አንወድም ጨለማ፣ ያራዳ ልጆች ነን ከመሃል ከተማ፣ የአራዳ ሴቶች ነን እኛ እና እዛ ላይ ምንድነው የታየው? ሴቶች ብቻ የሆነው የአራዳ ሴቶች ነን ነው። ግባ በሉት እስኪ የት አለ? ግባ በሉት ይግባና እስኪ ማንነቱን ያሳይ ነገር ነው ጨዋታው። የአራዳ ልጆች ነን ብዬ ሴቶችን ማን ነው አሁን ይሄን ጸባጫሪ የሚመስል የአራዳ ልጆች ነን የሚል ግብዣ እና ማንነትህን አሳይ የሚል ግብዣ ተቀብሎ የሚገባ ወንድ አለ? ግባ በሉት እስቲ የአራዳ ልጆች ነን እና ማንነቱን ያሳይ። ይቅርታ አድርጉልኝ እኔ አልገባም። ለፋይት ነው የምንገባው ወይስ ኢትዮጵያ ጓደኛ የለሽም? አዎ ኖሮኛ ያውቃል። መገመት አይከብድም። ለምን እኔ ኢትዮጵያዊ ወንድም እንጂ የእውነት ነው ባሌልኝ ወይኔ ለኢትዮጵያ ወንዶች ዲሲንግ ነው። እኔ ኢትዮጵያዊ ወንድም እንጂ ወንድ የለኝም። ከህይወቴ ሙሉ የእውነት እኔ ይሄ ሲሪየስሊ ነው። በጣም ወንድሞቼ ናቸው ከልጅነት ጀምሮ። እኔ የልጅነት ጓደኞቼ ምናልባት ላይ ይችላል አንድ ልጅ አለን ነው በጣም የልጅነት ጓደኛዬ ላይክ የሆነ ሰዓት ላይ የተቀየረ አሚን ከምታሳየው የአልፋ ሜል ካራክተር አንፃር ኦፍ ኮርስ በሷ አይን የአበሻ ወንድ እንደ ሌዲስ ነው የሚታየው፣ እንደ ሌዲስ ገርልስ ውመንስ ምናምን ነው የሚታየው በሷ አይን ማለት ካላት ካራክተር አንፃር። እና አይ ቶታሊ አንደርስታንድ ኢትስ ቬሪ ስማርት ቱ ቹዝ ከናይጄሪያ ከላይቤሪያ ከጋምቢያ ምናምን ባል መምረጧ ምናልባት የሷን ዩ ኖ ካራክተር ጋማች የሚያደርግ ነገር መምረጧን እኔ ስማርት ሆኖ እንደ ስማርት ቹዝ ነው ማየው። በጣም ገራሚ ነው። ኢትዮጵያ ውስጥ አንደኛ ራፐር ማን ነው? ከባድ ነው ግን ከልጅ ማይክና ከቴሌው ግን አልፍ ሌሎች ተከታይ ናቸው። ሌሎች ልደግመዋል ተከታይ ናቸው ሁለቱ ልጅ ባባ ላይ መቼ ደግመዋል። ማይክና ቴሌው በህይወቴ አብረው እንዲሰሩ ፈልጋለሁ። ሳያረጁ ይሰሩ ደስ ይለኛል። ያ እኛም ሳናርጅ ቪዲዮን እዚህ ጋር እናቁመው። ይሄ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በሚቀጥለው ሳምንት በተለየ ዜና እስከማገኛችሁ አዛሪያ ነኝ። መልካም ጊዜ